ሳይንስ ሊያብራራቸው ያልቻለው 10 ነገሮች። ምድራችን ሚስጥራዊ ናት። ዕለት በዕለት የሚገኙ ግኝቶች ግርምትን፣ አድናቆትን እንዲሁም ፍርሃትን ሰዎች ላይ እየፈጠሩ ይገኛሉ። ከነዚህ ውስጥም 7 ዝሆኖች እንኳን ሊያንቀሳቅሱት ያልቻሉት በቁልቁለት ላይ ተንጠልጥሎ የሚገኘው ባለ 250 ቶን ድንጋይ፣ በፏፏቴ ውሃ ውስጥ የሚነደው እሳት እንስሳትን ወደ ሐውልትነት የሚቀይረው ነገር ግን ፍላሚንጎችን ምንም ስለማያደርጋቸው እዛ የሚኖሩበት ሐይቅን ጨምሮ ዓለማችን ሊገመቱ የማይችሉ በርካታ ሚስጥሮችን ደብቃለች። ዛሬ ፊዚክስ ጨርሶ እንደማያውቁ ሆኖ የሚንቀሳቀሱ በምድር ላይ ያሉ 7 ቦታዎችን እንመልከት። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ የማይወድቀው ድንጋይ ከቻይና በስተደቡብ 55 ኪሎ ሜትር ገደማ ርቀት ላይ በቤንጋል ባህረ ሰላጤ ዳርቻ ላይ ይገኛል። ከተማዋ በዩኔስኮ ዓለም አቀፍ ስፍራ ሆና የተመዘገበች ሲሆን ከጠንካራ አለት ተፈልፍለው በተሰሩ ቤተ መቅደሶቿ፣ በዝርዝር ቅርጻ ቅርጾቿና በሰረገላዎቿ ትታወቃለች። ይህ ሁሉ የተገነባው በፓርላቫ ስርወ መንግስት በ6ኛውና በ8ኛው ክፍለ ዘመን መካከል ነበር። ነገር ግን በዚች ከተማ ውስጥ ዋነኛው መስህብ ቤተ መቅደስ አይደለም፣ ግዙፍ ድንጋይ እንጂ። ቁመቱ 6 ሜትር ጎኑ ደግሞ 5 ሜትር የሆነ 2 የድንጋይ ከሰል የጫኑ የባቡር ፉርጎችን ያክል የሚመዝነው ኔቫሉን የተባለ የግራናይት ድንጋይ አለ። ይህ ድንጋይ የሚቀመጠው ለጥ ባለ መሬት ላይ ሳይሆን በለስላሳ ተዳፋት በሆነ የአለት አካል ላይ ነው። ድንጋዩ ለመውደቅ በ45 ዲግሪ ያክል ያጋደለ ሲሆን ከታችኛው አካል ጋር የሚገናኝበት ስፋትም ከ1 ሜትር ብዙም የማይበልጥ ነው። ታዲያ የሚያስገርመው ይህንን ያክል ግዙፍ ድንጋይ ለሺህ ዓመታት ያክል አለመውደቁ ነው። አይንሸራተትም ወይንም አይወድቅም። ለ1200 ዓመታት ያክል የአካባቢው ሰዎች ቫንና ሬካል ወይንም የሰማዩ አምላክ ድንጋይ ይሉታል። ከዚያም የቱሪስት አስጎብኚዎች ስሙን ቀይረው የክሪሽና ቅቤ ድንጋይ አሉት። ይህ ታሪክ የመጣውም ሕፃኑ ክሪሽና ቅቤ መስረቅ ይወድ ነበር። እናም አንድ ቁራጭ ቅቤ ጥሎ ሲሄድ እሱ ወደ ድንጋይነት ተቀየረ የሚል አፈ ታሪክ አለ። ቱሪስቶችም ታሪኩን ወደዱት። ሳይንቲስቶች ግን በጭራሽ አልተቀበሉትም። ምክንያቱም 250 ቶን የሚመዝን የግራናይት አለት እንዲህ ባለ ትንሽ መገናኛ ነጥብ ላይ በሚያንሸራትት ቁልቁለት ላይ እንዴት ተረጋግቶ እንደሚቀመጥ ማብራራት ፊዚክስ በጽንሰ ሐሳብ ደረጃ ብቻ ሊገምተው የሚችል ነገር ነው። ተመራማሪዎች የስበት ማዕከሉ በውስጡ ነው ይላሉ። ስሌቱን ሲሰላም ሚዛኑ ፍጹም ነው፣ ሙሉ በሙሉ ተረጋግቶ የቆመ ነው። ነገር ግን 250 ቶን ለሚመዝን አካል በለስላሳ ግራናይት ላይ እንዲህ ያለ ፍጹም ሚዛን መገኘቱ ለ12 ክፍለ ዘመናት የቆየ የተፈጥሮ አጋጣሚ ነው። በ1908 የማድራስ አስተዳደር የነበሩት አርተር ድንጋዩ አደገኛ ነው የሚል ውሳኔ ላይ ደረሱ። ቁልቁለቱን ተንከባሎም ከታች ያሉትን ቤቶች ያደቃል ብለው አስበው ነበር። እንዲነሳም አዘዙ። በመቀጠልም 7 ዝሆኖችን አመጡ። 7ቱም ሙሉ በሙሉ ያደጉ የሥራ ዝሆኖች ነበሩ። ግራናይቱን እንዲገፉት ተደረጉ። ነገር ግን ይህ ድንጋይ አንዲት ሳንቲሜትር እንኳን አልተንቀሳቀሰም። አስተዳዳሪውም እጃቸውን አነሱ። ነገር ግን ለመሞከር ሎሊ የመጀመሪያው አልነበሩም። ወደ ኋላ 6ኛው ክፍለ ዘመን ከፓላቫ ስርወ መንግስት የነበሩት ንጉሥ ናራሲም ሃቫርማን ድንጋዩን ለማንቀሳቀስ ሞክረው ነበር። ቀራጺዎቹም ቅዱስ ነገርን ያበላሻሉ ብለው ፈርተው ነበር። ነገር ግን እሳቸው አልተሳካላቸውም። 1300 ዓመታት አልፈውም ምንም አይነት ኃይል ሕያውም ሆነ ኬሚካል ይህንን ድንጋይ ማናጋት አልቻሉም። ተመራማሪዎች ነገሩ ሁሉ ከስበት ማዕከልና ከጂኦሜትሪ ጋር የተያያዘ ነው ይላሉ። ያልተረጋጋ ይመስላል። ነገር ግን ስሌቶች እንደሚያሳዩት ፍጹም ሚዛኑ የተጠበቀ ነው። ከረጅም ጊዜ በፊት በስተጀርባ በኩል ያለው የድንጋዩ የላይኛው ክፍል ተሰብሮ ወድቋል። ይህ መሆኑም የግዝፈት ማዕከሉን ወደ ትክክለኛ ቦታ ቀይሮታል። የተፈጥሮ አጋጣሚ። ነገር ግን በ45 ዲግሪ ዘንበል ባለ ለስላሳ ግራናይት ላይ 12 ክፍለ ዘመናትን የቆየ አጋጣሚ። ያ አጋጣሚ መሆኑ ያበቃና ትልቅ ፈተና ይሆናል። ድንጋዩ አሁንም እዚያ ተቀምጧል። የአካባቢው ልጆችም ልክ እንደ መጫወቻ ሸርተቴ ከግርጌው ባለው ለስላሳ ቁልቁለት ላይ ይንሸራተታሉ። ድንጋዩ ግን ምንም የሚያንቀሳቅሰው ነገር የለም። ሁለተኛ፣ የሞት ሸለቆ ሬስትራክ ፕላያ በምዕራብ ንፍቀ ክበብ በጣም ሞቃታማ በሆነ ስፍራ እጅግ ገለልተኛ በሆነ ክፍል ውስጥ 1130 ሜትር ከፍታ ላይ የሚገኝ የደረቀ ሐይቅ። በበጋ ወቅት እዚያ ያለው የሙቀት መጠን 56 ዲግሪ ሴልሺየስ ሊደርስ ይችላል። የታችኛው ክፍል ሙሉ በሙሉ ጠፍጣፋና በተሰነጣጠቀ የሸክላ ቅርፊት የተሸፈነ ነው። በዚህ የተሰነጣጠቀ መሬት ላይም ድንጋዮች በየቦታው ተበታትነዋል።
ከእጅ መዳፍ ከሚያክሉ ጠጠሮች ጀምሮም እስከ 300 ኪሎ ግራም ድረስ የሚመዝኑ ግዙፍ ድንጋዮች ይገኛሉ። ከእያንዳንዱ ድንጋይ በስተጀርባም ፈለግ አለ። መሬቱ ላይ በ10 ወይንም አንዳንዴም በመቶ የሚቆጠሩ ሜትሮችን የሚረዝሙ የተቧጨሩ መስመሮች። እነዚህ መስመሮችም ድንጋዮቹ እንደሚንቀሳቀሱ ያመላክታሉ። መስመሮቹ ሙሉ በሙሉ የተሰሩት በድንጋዮቹ ነው። በአንድ የደረቀ የሐይቅ ወለል ጠርዝ ላይ ቆማችኋል ብላችሁ አስቡ። በጣም ያቃጥላል። እስከ አድማስ ድረስም አንዲትም ዛፍ በማይታይበት ቦታ ላይ ፍጹም ጸጥታ ሰፍኗል። ከእግራችሁ በታች ያለው መሬትም የተሰነጣጠቀ የደረቀ ነው። ከበስተጀርባው 450 ሜትር ርዝመት ያለው ፈለግ ያለበት 250 ኪሎ ግራም የሚመዝን አለትን ትመለከታላችሁ። አለቱ የተንቀሳቀሰበት መስመርም ቀጥ ብሎ ሄድና ከዚያም ዝግዛግ ይሆናል። በመቀጠልም በ90 ዲግሪ ይታጠፋል። ይህንን የሚያደርገው ሰው ሳይሆን ድንጋይ ነው። ከዚያም እንደገና ቀጥ ይላል። አለቱ ዝም ብሎ ወደፊት አልተሳበም፣ አቅጣጫ እየቀያየረ ይጓዝ ነበር። ነገር ግን ይህ ሲሆን ያየው አንድም ሰው የለም። ድንጋዮቹ የሚንቀሳቀሱት በ10 ዓመታት ውስጥ ነው። በ2014 ከስክሪፕስ የውቅያኖስ ጥናት ተቋም የመጡ የቅሪተ ሕይወት ተመራማሪ ሪቻርድ ኖሪስ እና የአጎታቸው ልጅ ጄምስ ኖሪስ በፕላያ ላይ ባሉ 15 ድንጋዮች ላይ የአየር ሁኔታ ጣቢያና የጂፒኤስ መከታተያዎችን በመግጠም ለ2 ዓመታት ያክል ጠበቁ። በታህሳስ 2013ም ካሜራዎቹ ምን እንደተከሰተ ቀረጹ። በሌሊት የሙቀቱ መጠን ከዜሮ በታች ወረደ። በፕላያ ላይ ያለው ቀጭን የውሃ ንብብርም ቀዘቀዘ። ይህም ከ3 እስከ 5 ሚሜ ውፍረት ያለውን የበረዶ ቅርፊት ተፈጠረ። በጧትም ፀሐይ በረዶን ማቅለጥ ጀመረች። በረዶ ተሰባበረ። እናም ቀላል ንፋስ በሰከንድ ከ4 እስከ 5 ሜትር ብቻ የሆነ ፍጥነት ያለው ንፋስ እነዚህን ቋጥኞች ገፋቸው። የበረዶ ተንሳፋፊዎቹ ተጭነው ድንጋዮቹን በራሱ በረጠበው መሬት ላይ ጎተቷቸው። ይህ ሚስጥርም ሊፈታ ተቃርቧል። ነገር ግን ሙሉ በሙሉ አይደለም። አንዳንድ ፈለጎች መታጠፊያዎችንና ዚግዛጎችን ያሳያሉ። ጥቂት ድንጋዮች ልክ እንደ ወታደር አሰላለፍ ጎን ለጎን በአንድ ላይ ተንቀሳቅሰዋል። ከዚያም በተለያየ አቅጣጫዎች ተለያይተው ተጉዘዋል። ልክ በጉዞ ላይ ያሉ የተቀያየሩ ትዕዛዞችን እንደሚከተሉ ሁሉ አንዱ ድንጋይ ደግሞ ፍጹም ክብ የሚቀርብን ዑደት የሰራ ፈለግን ትቶ አልፏል። ድንጋዩም ተጉዞ እንደገና ወደ መነሻ ቦታው እንደተመለሰ ያሳያል። የበረዶ ንጣፍም ይህንን ድንጋይ እንደዚህ ሊያዞረው አይችልም። ታዲያ እነዚህ ድንጋዮችን የሚገፋቸው ማን ነው? አሁንም ሚስጥር ነው። እናም ዋናው ነገር ድንጋዮቹ እዚህ ቦታ ላይ ይጓዙ የነበረው ማንም ሰው መከታተል ከመጀመሩ ከብዙ ሺህ ዓመታት በፊት ጭምር ነው። በዚህም የብዙ ሺህ ዓመታት ዕድሜ ያላቸው ድንጋዮች ናቸው። ያንቀሳቀሳቸው በረዶ ነው እንዳይባልም የአየር ንብረቱ ይበልጥ ሞቃታማ በነበረበትና ምንም በረዶ ባልነበረበት ዘመን ድንጋዮቹን ምን አንቀሳቀሳቸው? ሳይንስ ከሚስጥሩ ግማሽ ያክሉን ፈቶታል። ቀሪው ግማሹ ግን አሁንም አልተብራራም። እናም ነገሩን ሁሉ እጅጉን አስደናቂ የሚያደርገው ይህ ነው። ሶስተኛ እሳትና ውሃ። በኒውዮርክ ግዛት ቼስትናት ሪጅ ፓርክ ውስጥ በውሃ የማይጠፋ በፏፏቴ ውስጥ የሚነድ የዘላለም እሳት አለ። በደኑ መሄጃ መንገድ መጨረሻ ላይ የሚገኝ ባለ 9 ሜትር ፏፏቴ ውስጥ በሰሜን ምስራቅ አሜሪካ ካሉ በሺህ የሚቆጠሩ መሰል ፏፏቴዎች አንዱ የሆነው ይህ ፏፏቴ ሚስጥርን ተሸክሟል። ከአንድ ነገር በስተቀር ከውሃው መጋረጃ በስተጀርባ በአለቱ ግርጌ ባለው ትንሽ ዋሻ ውስጥ እሳት ይነዳል። እውነተኛ ሕያው ነበልባል። ውሃው በዙሪያው በሚወርድበት ጊዜ ከእርጥበቱ የአለት ግድግዳ ጀርባ የሚያንጸባርቅ 75 ሴንቲሜትር ቁመት ያለው ብርቱካናማ ቀለም የእሳት ነበልባል ጎልቶ ይታያል። ሳይንቲስቶች ለበርካታ ዘመናት ምናልባትም ለሺህ ዓመታት ሲነድ እንደቆየ ይገምታሉ። ለመጀመሪያ ጊዜ በጽሑፍ የተመዘገበው በ15ኛው ክፍለ ዘመን አጋማሽ ላይ አውሮፓውያን አሳሾች አካባቢውን ሲቃኙ ነበልባሉን ባገኙበት ጊዜ ነበር። የሴኔካ ህንዶች ግን ከረጅም ጊዜ በፊት ያውቁት ነበር። በ2013 ከኢንዲያና ዩኒቨርሲቲና ከጣሊያን ብሔራዊ ጂኦፊዚክስና እሳተ ገሞራ ጥናት ተቋም የተውጣጡ የጂኦሎጂስቶች ቡድን ግኝታቸውን ማሪን ኤንድ ፔትሮሊየም ጂኦሎጂ በተባለ ጆርናል ላይ ስለዚህ ዘላለማዊ እሳት አሳትመዋል። እሳቱን የሚመግበው ጋዝ የሚመጣው ከ400 ሜትር ገደማ ጥልቀት ካለው የዲቬኒያ ሸክላ ድንጋይ ንብብር ነው። ነገር ግን እዚህ ጋር በትክክል የማይገጥም ነገር አለ። በጋዝ ውስጥ ከፍተኛ የኤቴንና የፕሮቴን ክምችት ተገኝቷል። እንዲህ ያለ ጥምረትም በምድር ላይ በሌላ የትኛውም የተፈጥሮ ጋዝ መፍሰሻ ውስጥ ታይቶ አይታወቅም። በዓለም ላይ አብዛኛውን ጊዜ የተፈጥሮ ጋዝ መፍሰሻዎች የሚለቁት ሜቴንን ነው። እዚህ ግን ኬሚስትሪው የተለየ ነው። ሌላም ችግር አለ። የኢንዲያና ዩኒቨርሲቲ ፕሮፌሰር አርደን ሽሜልማን እንደጠቆሙት ከ400 ሜትር በታች ያለው የተፈጥሮ ጋዝን ለማምረት የሚያስችል ሙቀት የለም። የሸክላ አለቱ ሙቀት እጅጉን አነስተኛ ከመሆኑ የተነሳ ልክ እንደ አንድ ሲኒ ሻይ ያህል ነው።
ኦርጋኒክ ቁስ አካልን ሰባብሮ ሃይድሮካርቦኖችን ለመፍጠር ቢያንስ 100 ዲግሪ ሴልሺየስ ያስፈልገዋል። ታዲያ አለቱ ጋዝን ለማምረት በጣም ቀዝቃዛ ከመሆኑ የተነሳ ከየት ነው የሚመጣ የሚለው ለብዙዎች ጥያቄ ነው። ግምታቸው ጋዙን የሚያመነጨው ሌላ ያልታወቀ ዘዴ ያለ የሚል ነው። እሳቱ ይነዳል፣ ውሃውም ይፈሳል፣ የሙቀቱ ምንጭም አይታወቅም። ሶስት እውነታዎች፣ ዜሮ ማብራሪያ። አራተኛ ከየት እንደመጣ የማይታወቀው አስፈሪው ድምፅ። ወደ ኒው ሜክሲኮ እንሂድ። ታኦስ በሳንግሬ ተራራ ግርጌ ላይ 2100 ሜትር ከፍታ ላይ የምትገኝ ትንሽ ከተማ ናት። የህዝብ ቁጥሯ 6000 ገደማ ነው። የጭቃ ጡብ ቤቶች፣ የኪነ ጥበብ ጋለሪዎች፣ በጆርጃ ኦኪፍ የተሳለችው ቤተ ክርስቲያንና ሌሎች በርካታ ጥበቦችን አቅፋ ይዛለች። ታዲያ ከ1990ዎቹ መጀመሪያ ጀምሮ ወደ 2 በመቶ የሚጠጉት የታኦስ ነዋሪዎች በትክክል የሌለ ድምፅን ሲሰሙ ቆይተዋል። ዝቅተኛና ወጥ የሆነ የጩኸት ድምፅን፣ ከግድግዳ ባሻገር በጣም ርቆ የሚሰማ በፍጹም የማይቆም የናፍጣ ሞተር ድምፅ የመሰለ። አንዳንዶች በጆሮ ከመስማት ይልቅ በሰውነታቸው ውስጥ ይበልጥ የሚነዝር ንዝረትን አድርገው ይገልጹታል። ሌሎች ደግሞ በራስ ቅል ውስጥ እንዳለ ጫና ያዩታል። በሌሊት ይጮሃል፣ በቀን ደግሞ ጸጥ ይላል። ሙሉ በሙሉ ግን በፍጹም አይቆምም። ነገር ግን ከህዝቡ መካከል 2 በመቶዎቹ ያክል ብቻ ይህንን ድምፅ ይሰሙታል። ለቀሪዎቹ ሰዎች ግን ይህ ድምፅ በቦታው ላይ አይሰማም። በ1993 የዩኤስ ኮንግረስ የሀገሪቱ ትልልቅ የሳይንስ ማዕከል የሆኑትን ሳንዲያ ብሔራዊ ላብራቶሪና ሎስ አላሞስ ብሔራዊ ላብራቶሪን ስለ ድምፁ እንዲመረምሩ አዘዘ። ሳይንቲስቶቹ በጣም ስስ ማይክሮፎኖችን፣ ሴንሰሮችንና የኤሌክትሮማግኔቲክ መስክ መሳሪያዎችን ይዘው ወጡ። ውጤቱ ግን እነዚህ መሳሪያዎች ምንም አይነት ድምፅን፣ ንዝረትን ወይንም ኤሌክትሮማግኔቲክ እንግዳ ነገርን መያዝ አልቻሉም። ሰዎቹ ግን ድምፁን መስማታቸውን ቀጠሉ። አንዳንዶች ድምፁን በጣም በግልጽ ስለሚሰሙት መተኛት አልቻሉም። ሌላው ቀርቶ አካባቢውን ጥለው የተሰደዱ ሰዎችም በርካታ ነበሩ። ጩኸቱ ሕይወታቸውን ስላበላሸባቸው ብዙ ቤተሰቦች አካባቢውን ጥለው ሸሽተዋል። የቀረቡት መላምቶች ከመሬት በታች ያለውን የቴክቶኒክ እንቅስቃሴ ወይንም በተራራ ሰንሰለቶች የሚመለስ የኢንዱስትሪ ጫጫታዎችን እየሰሙ ይሆናል ሲሉ ይናገራሉ። ከነዚህ ውስጥ ግን አንዳቸውም አልተረጋገጡም። በ1997 የኒው ሜክሲኮ ዩኒቨርሲቲ የራሱን ምርምር አደረገ። የአኮስቲክ ባለሙያዎችን፣ የነርቭ ሐኪሞችንና የጆሮ የአፍንጫ ጉሮሮ ስፔሻሊስቶችን አመጡ። ድምጾቹን መስማት ከሚችሉ ሰዎች መካከልም ጥቂቶቹ ላይ ምርመራን አደረጉ። ሰዎቹ ሊያውቁት የማይችሉት ከ20 ሄርዝ በታች የሆኑ ድምጾችን ይሰሙ እንደነበረም ተናገሩ። ነገር ግን ይህንን ክህሎት ከየት እንዳመጡት ጨርሶ ማወቅ አልተቻለም። ለምን የአንድ አካባቢ ሰዎች ብቻ ይህንን ክህሎት ማዳበር ቻሉ? ይህ የማይመለስ ጥያቄ ነው። የታኦስ ጩኸት ዓለም አቀፍ ጩኸት ከሚባሉት አንዱ ነው። ተመሳሳይ ክስተቶች በብሪስቶል እንግሊዝ፣ በኦክላንድ ኒውዚላንድ እና በዊንሶር ካናዳ ውስጥ ተመዝግበዋል። ሁኔታው በሁሉም ቦታ ላይ ተመሳሳይ ነው። ልዩነቱ የሚሰሙት ሰዎች ቁጥር ብቻ ነው። በእነዚህ አካባቢ ያሉ ሰዎች ማንም ሊሰማቸው የማይችላቸውን፣ ምንም አይነት መሳሪያ ሊይዛቸው የማይችላቸውን ድምጾች ይሰማሉ። ይህ ክስተት ከተከሰተ ከ30 ዓመታት በላይ ሆኖታል። በመንግስት ተመዝግቧል። በብሔራዊ ላቦራቶሪዎች ተጠንቷል። በደርዘን የሚቆጠሩ ሳይንሳዊ ወረቀቶችም ተጽፈውበታል። ሆኖም ግን አሁንም አልተብራራም። አምስተኛ ናትሮን ሐይቅ በታንዛኒያ የሚገኝ አስፈሪ ሐይቅ ነው። በሀገሪቱ ሰሜናዊ ክፍል ኦልዶኒዩ በተባለ ብቸኛ ንቁ እሳተ ገሞራ ግርጌ ላይ በምድር ላይ ብቸኛ የካርቦናይታይት ላቫ የሚተፋ እሳተ ገሞራ አለ። ይህ ሐይቅም በዚህ እሳተ ገሞራ ግርጌ ላይ ይገኛል። ሐይቁ ጥልቀት የሌለው ሲሆን ከ3 ሜትር አይበልጥም ጥልቀቱ። የውሃው ሙቀትም እስከ 60 ዲግሪ ሴንቲግሬድ ድረስ ሊደርስ ይችላል። ነገር ግን ዋናው ነገር ሙቀቱ አይደለም፣ ኬሚስትሪው እንጂ። የውሃው የፒኤች መጠኑ 10.25 ገደማ ይደርሳል። ይህም ውሃውን ልክ እንደ አሞኒያ አልካይን አሲዳማ ያደርገዋል። በናትሮን ሐይቅ ውስጥ ያለው ሶዲየም ካርቦኔት ክምችት ከፍተኛ ከመሆኑ የተነሳ እንስሳት ሲሞቱ ወይንም ሲወድቁ ካልሲፋይድ ይሆናሉ። ማለትም በመሰረቱ ወደ ድንጋይነት ይቀየራሉ። ይህንን በአይነ ህሊናችሁ ሳሉት። በናትሮን ዳርቻ ላይ ቆማችሁ ውሃው ቀይ ብርቱካናማ ቀለም አለው፣ በጨው ተሸፍኗል። እንፋሎት ከላይኛው ገጽ ላይ ይነሳል። በዳርቻው ላይም የሞቱ ወፎች ድንጋይ ሆነው ተቀምጠዋል። ክንፎቻቸውን ዘርግተው ጭንቅላታቸውን ወደ ውሃ ውስጥ ተክለው ወይንም መንቁራቸው ተከፍቶ ቅርጻ ቅርጽ መስለዋል። ነገር ግን እነዚህ ድንጋይ ሳይሆኑ በሶዳና በማዕድናት ተጠብቀው በጊዜ ሂደት ወደ ድንጋይነት የተቀየሩ እውነተኛ አካሎች ናቸው። በፎቶግራፍ አንሺው ኒክ ብራንድ በ2013 በጨው ክምችት ላይ ወደ ድንጋይነት የተቀየሩ እንስሳትን የሚያሳዩ ተከታታይ ፎቶዎችን አሳትሟል። ፎቶዎቹ በሰፊው የተሰራጩ ሲሆን ልክ እንደ አስፈሪ ፊልምም የተወሰዱ ትዕይንቶች ይመስሉ ነበር።
እናም እንግዳው ነገር በዚህ ገዳይ በሚያቃጥልና ልክ እንደ ሳሙና አልካይን በሆነ ውሃ ውስጥ ፍላሚንጎዎች ይኖራሉ። በጨው ክምችት ላይ 2.5 ሚሊዮን የሚሆኑ ፍላሚንጎዎች አሉ። ሐይቁም ብቸኛው መኖሪያቸው ነው። በምስራቅ አፍሪካ አነስተኛ የፍላሚንጎ ወፎች በብዛት በሚፈለፈሉበት ወቅት እነዚህ ወፎች እንቁላላቸውን በሐይቁ መሃል ባሉ ጨዋማ ደሴቶች ላይ ይጥላሉ። እዚያም ምንም አይነት አዳኝ ሊደርስባቸው አይችልም፣ ምክንያቱም ውሃው ከፍላሚንጎቹ በስተቀር ማንኛውንም ሕያው ነገር አያስተናግድም። ታዲያ እነሱ እንዴት ሊተርፉ ቻሉ? እግራቸው በአልካይን የማይበገር ጠንካራ በሆነ በኬራቲን ቆዳ የተሸፈነ ነው። ይህም የኛ ጥፍር የተሰራበት ቁስ አካል ማለት ነው። መንቁራቸው ደግሞ ፍጹም ማጣሪያ ነው። ጭንቅላታቸውን ወደ መርዛማ ውሃ ውስጥ በማስገባት ስፓይሩሊና የተባለ በዚህ አካባቢ የሚበቅለውንና ለፍላሚንጎች ሮዝ ቀለም የሚሰጣቸውን ባክቴሪያ ይመገባሉ። ሐይቁ ከደረቀ ፍላሚንጎቹ ይጠፋሉ። ፍላሚንጎቹ ከሄዱ ደግሞ ሐይቁ መርዙ መኖሪያቸው የሆነውን ብቸኛውን ፍጡር ያጣል። ሞትና ሕይወት በአንድ ውሃ ውስጥ ይኖራሉ። ፊዚክስ፣ ኬሚስትሪ እና ባዮሎጂ ሁሉም በቦታው ላይ አለ። ሁሉም ደግሞ ሊብራራ የሚችል ነው። ነገር ግን በዳርቻ ላይ ቆመው ወደ ድንጋይነት የተቀየሩ አስክሬኖችን በሕይወት ካሉ ሮዝ ፍላሚንጎች ጎን ለጎን ሲያዩ ማብራሪያው ዋጋ ያጣል። ተፈጥሮ ከማንኛውም የመማሪያ መጽሐፍ የበለጠ ውስብስብ በሆኑ ሕጎች እንደምትጫወት ይሰማዎታል። ስድስተኛ የትራንስልቫኒያ ቤርሙዳ ትሪያንግል። ይህ የቱሪስት መሳቢያ ዘዴ አይደለም። ተመራማሪዎች ራሳቸው ይህንን ቃል ይጠቀሙታል። እስኪ ወደዚህ ደን ውስጥ ስትገቡ በአይነ ህሊናችሁ ሳሉት። እንደ ቢች ኦክና ሆረምቢም ያሉ ተራ ዛፎች ይታያሉ። ነገር ግን ከጥቂት 100 ሜትሮች በኋላ ዛፎቹ መለወጥ ይጀምራሉ። ግንዳቸው እንዴት እንደሆነ ሳይታወቅ ይጠማዘዛል። አንድ ወይንም ሁለት ብቻ ሳይሆን በደርዘን የሚቆጠሩ ዛፎች ቅርጻቸውን ይቀይራሉ። ዛፎቹ በክብ ቅርጽ የተጠማዘዙ ናቸው። የማይታወቅ ኃይል እንደረጠበ ልብስ የጨመቃቸው ይመስላሉ። ንፋስ፣ የበረዶ ክብደት ወይንም ማንኛውም በሽታ የዚህ አይነት ጉዳት ሊያመጣ አይችልም። ወጥ፣ የተመጣጠነና በተለያዩ ዝርያዎችና እድሜ ላይ ባሉ ሁሉም ዛፎች ላይ የሚታይ ነው። በደኑ መካከል 70 ሜትር ያክል ዲያሜትር ያለው ፍጹም ክብ የሆነ ሜዳ አለ። እዚያ ሜዳ ላይም ምንም ነገር አይበቅልም። አፈሩ በተደጋጋሚ ተፈትኗል። መደበኛ ነው። ከሌላው አካባቢ መሬት ጋር ተመሳሳይ ይዘት ያለው አፈር ነው እዚህ ቦታ ላይ ያለው። ተመሳሳይ ፒኤች፣ ተመሳሳይ እርጥበት፣ ተመሳሳይ የንጥረ ነገር ይዘትም አለው። በሜዳ ላይ የተዘሩ ዛፎች ይበቅላሉ፣ ነገር ግን በጥቂት ሳምንታት ውስጥ ያለምንም ግልጽ ምክንያት ይጠፋሉ። በቦታው ላይ ፈንገስም ይሁን ተባዮች የሉም፣ ነገር ግን እጽዋቱ ሙሉ በሙሉ ይጠፋሉ። ደኑ ሜዳውን እንደ ክብ ግንብ ከቦታል። ዛፎቹም ልክ በመስሪያ እንደተሰሩ የክብ ጠርዝ ላይ ደርሰው ይቆማሉ። በክብ ውስጥ የበቀለ ግን አንድም ዛፍ የለም። ክቡ ውስጡ ባዶ ነው። በዚህ ክበብ ውስጥም ተክሎች እንዳይበቅሉ የሚከለክል ነገር አለ። የሮማንያ የእጽዋት ተመራማሪዎች በ2000ዎች ውስጥ ሜዳውን መርምረውት ነበር፣ ነገር ግን ምክንያቱን ማወቅ አልቻሉም። ሪፖርታቸው አጭር ነበር። እሱም ምክንያቱ የማይታወቅ የሚል ነው። በ1968 ወታደራዊ መሐንዲስ ኤሚል በደኑ ላይ እየበረረ ሳለ አንድ ያልታወቀ አካልን ፎቶ አንስቶ ነበር። ይህም በታሪክ እጅጉን ታማኝ ከሆኑ ፎቶዎች መካከል አንዱ ነበር። ብዙዎችም ይህ ቦታ የማያበቅልበትን ምክንያት ከኤሊያን ወይንም ያልታወቁ ፍጥረታት ጋር ያገናኙታል። የፓራሳይኮሎጂስቶች ብቻ ሳይሆኑ ሳይንቲስቶችም እንግዳ ነገሮችን አስተውለዋል። በደን ውስጥ የኤሌክትሮማግኔቲክ ዕቃዎች በትክክል አይሰሩም። ካሜራዎች ይጠፋሉ፣ ኮምፓሶች ይቃወሳሉ፣ ጂፒኤስ ምልክትም ያጣል። የኤሌክትሮማግኔቲክ መስክ ንባቦችም እንግዳ የሆኑ እንቅስቃሴዎችን ያሳያሉ። እንቅስቃሴው የተረጋጋ ሳይሆንም የሚርገበገብ ነው። ልክ ደኑ ኤሌክትሮማግኔቲክ ማዕበሎችን የሚተነፍስ ይመስላል። ጎብኚዎች የማቅለሽለሽ ስሜት፣ ራስ ምታት፣ ያልታወቀ ጭንቀት፣ የመታወክ ስሜትና አንዳንዴም ምንም አይነት ተክል ሳይነኩ በቆዳቸው ላይ መቅላትና ሽፍታዎችን ሪፖርት ያደርጋሉ። ይህ ብቻ ሳይሆን ወደ ደን ውስጥ ገብታ ከ5 ዓመታት በኋላ አንድም ቀን እድሜዋ ሳይጨምርና የት እንደነበረች ሳታስታውስ ስለመጣች የ5 ዓመት ሴት ልጅ የሚነገር አፈታሪክ አለ። ምናልባት ተራ የአካባቢው አፈታሪክ ሊሆን ይችላል። ነገር ግን ታሪክ ያልሆነ ነገርም እዚህ ቦታ ላይ አለ። ዛፎቹ ለምን እንደሚጠማዘዙ፣ ሜዳው ለምን ባዶ እንደሆነና በደን ውስጥ ያለው ኤሌክትሮማግኔቲክ መስክ ከአካባቢው ለምን እንደተለየ ምንም ማብራሪያ የለም። 3 ጥያቄዎች፣ 0 መልስ። ሰባተኛ የዲያብሎስ ማንቆርቆሪያ ፏፏቴ። በመጀመሪያ እይታ በአሜሪካ ሚኒሶታ የሚገኘው ይህ ውብ ፏፏቴ ልክ እንደ ማንኛውም ተራ ፏፏቴ ሊመስል ይችላል። ነገር ግን ይህንን ፏፏቴ ልዩ የሚያደርገው ለሁለት ተከፍሎ መፍሰሱ ነው። አንደኛው ወገን በወትሮ መንገድ ፈሶ ሱፕሪየር ከሚባል ሐይቅ ጋር ይቀላቀላል። ሁለተኛው ወገን ግን መሬት ውስጥ ወደ ተፈጠረ አንድ ግዙፍ የተፈጥሮ ጉድጓድ ውስጥ በቀጥታ ይዘልቃል። ለመሆኑ ይህ ውሃ ወዴት ነው የሚሄደው? ትልቅ ሚስጥርና ማንም የማያውቀው ነገር ነው።
ወደዚህ ፏፏቴ የሚመጡ ጎብኚዎች እንጨቶችንና የተለያዩ ቁሳቁሶችን ወደ ጉድጓድ ውስጥ ቢጥሉም ከወንዙ በታች በኩል ግን መልሰው ሲወጡ አይታዩም። ቀደም ሲል ሳይንቲስቶች የውሃውን አቅጣጫ ለማወቅ ልዩ ቀለም ጨምረውበት ነበር። ሌላው ቀርቶ በርካታ የፒንግ ፖንግ ኳሶችንም ወደ ውስጡ አስገብተውበት ነበር። ነገር ግን በአካባቢው በሚገኝ በማንኛውም የውሃ አካል ላይ የዚህን ቀለምም ሆነ የኳሶቹን ፍንጭ ፈጽሞ ሊገኝ አልቻለም። ስምንተኛ ስቶንሄንጅ በሀገረ እንግሊዝ በሳሊስበሪ ከተማ በስተሰሜን 8 ማይል ያክል ተጉዛችሁ ሳሊስበሪ ፕሌን ወደሚባል ቦታ ብትሄዱ ቱሪስቶች በአድናቆት የሚመለከቱት ታላቅ የስቶንሄንጅ ድንጋይ ስብስብን ታገኛላችሁ። ይህ ከታሪክ መጀመሪያ በፊት የተሰራ የድንጋይ ቅርጽ በዚህ ስፍራ ላይ ለሺህ ለሚቆጠሩ ዓመታት በግርማ ሞገስ ቆሟል። ኢንሳይክሎፒዲያ ብሪታኒካል እንደሚያስረዳው ስቶንሄንጅ ከክርስቶስ ልደት በፊት በ3000 እና በ1520 መካከል ባሉት ጊዜያት ውስጥ በ6 ደረጃዎች የተገነባ ነው። ለመሆኑ እነዚህ ግዙፍ ድንጋዮች ልዩ የሚያደርጋቸው ምንድን ነው? በጣም ብዙ ነገሮች። ዛሬ ግዙፍ ህንፃዎችንና መሳሪያዎችን ለመገንባት ከባባድ ቁሳቁሶችን የሚያነሱልን ዘመናዊ ማሽኖች አሉ። ነገር ግን ስቶንሄንጅ በተገነባበት በዚያ ጥንታዊ ዘመን ማንም ሰው እንዲህ አይነት ቴክኖሎጂ አልነበረውም። ታዲያ ከ4 እስከ 37 ቶን የሚመዝኑትን እነዚህን ከባባድ ድንጋዮች ሰዎች እንዴት ሊያነሷቸው ቻሉ? ከዚህም በላይ ይህንን ያደረጉት ለምንድን ነው? አርኪኦሎጂስቶች ይህንን ክስተት ለማብራራት በርካታ መላምቶችን አቅርበዋል። አንዳንዶች ድንጋዮቹን የገነቡት ሰዎች በበረዶ ላይ የሚንሸራተት ተሽከርካሪዎችን፣ ተንከባላይ እንጨቶችንና ጀልባዎችን ተጠቅመዋል ይላሉ። ሌሎች ደግሞ የሚዛን መርሆችን የተጠቀመ ዘዴ ሳይሆን አይቀርም ብሎ ይገምታሉ። ምንም እንኳን እነዚህ ግምቶች በተወሰነ ደረጃ ምክንያታዊ ቢመስሉም እስከዛሬ ድረስ ግን ማንም ሰው ቁርጥ ያለ መልስ አላገኘለትም። ምናልባትም መቼም ላይገኝለት ይችላል። 9ኛ የሂስዳለን መብራቶች። በሰማይ ላይ የሚጨፍሩ ደማቅ መብራቶችን ብታዩ ምን ታስባላችሁ? ወደ ምድር የመጡ የሌላ ዓለም ፍጥረታት ወይንም ኤሊያን፣ ካልሆነም ተወርዋሪ ኮከቦች ምን ልትሉት ትችላላችሁ? በኖርዌይ የሂስዳለን ሸለቆች ነዋሪዎች ግን ይህንን አስገራሚ ጥያቄ በየቀኑ እያሰቡ ለመኖር ተገደዋል። በዚህ ሸለቆ ውስጥ ላለፉት 40 ዓመታት ወይንም ከዚያ በላይ ለሚሆን ጊዜ የተለያዩ ቀለምና ቅርጽ ያላቸው ደማቅ መብራቶች በሰማይ ላይ እየታዩ ሳይንቲስቶችን ግራ ማጋባታቸውን ቀጥለዋል። አንዳንድ መላምቶች እንደሚያስረዱት እነዚህ መብራቶች በአቅራቢያው በሚገኝ የራዲዮ አክቲቭ ባህር አማካኝነት የሚፈጠሩ ቅንጣቶች ወደ አየር ተነስተው የሚፈጠሩ ብርሃኖች ሊሆኑ ይችላሉ ይላሉ። ሌሎቹ ሳይንቲስቶች ደግሞ የሸለቆ መሰረት ከፍተኛ መጠን ያለው የሰልፈሪክ አሲድን ይዟል ብለው ያስባሉ። ይህ አሲድም ከውሃ ጋር ሲገናኝ በሰማይ ላይ ፍንጥርጣሪዎችን ይለቃል። ይህም እነዚህ መብራቶች በሰማይ ላይ እንዲፈጠሩ ሊያደርጉ ይችላሉ ብለው ይገምታሉ። ምንም እንኳን ይህች ከተማ በየምሽቱ ለምታገኘው የብርሃን ትዕይንት ብዙ የተለያዩ ግምቶች ቢኖሩም ሳይንቲስቶች አሁንም ድረስ የማያሻማ መልስ አላገኙም። ለጊዜው ግን ነዋሪዎቹም ዝም ብለው በነፃ የሚቀርበውን አስደናቂ ትዕይንት መመልከት ብቻ ነው የሚችሉት። 10ኛ የሚፈላው የአማዞን ወንዝ። አንዳንድ ጊዜ በሙቅ ውሃ መታጠቢያ ጃኩዚ ውስጥ ዘና ማለት በጣም ደስ ይላል። ነገር ግን ይህ የሙቅ ውሃ ወንዝ ነገሩን ወደ ሌላ አስፈሪ ደረጃ ያደርሰዋል። በአማዞን ደን ውስጥ ማያንቱያኩ በሚባል አካባቢ አንድ ወንዝ አለ። የውሃው መጠን እጅጉን ከፍተኛ ከመሆኑ የተነሳ ማንኛውም ሰውና እንስሳ ወደ ውሃ ውስጥ ቢወድቅ በጥሬ ሕይወቱ እያለ ከውጭ ወደ ውስጥ ያበስለዋል። አዎ በትክክል ሰምታችኋል። የዚህ ወንዝ ሙቀት በማይታመን ሁኔታ 196 ዲግሪ ፋራናይት ወይንም ደግሞ ወደ 91 ዲግሪ ሴልሲየስ ገደማ ይደርሳል። ይህም ውሃ ሊፈላ የሚችልበት ሙቀት ነው። የአካባቢው ነዋሪዎችም ውሃውን ሻይ ለማፍላት አንዳንዴም ምግብን ለማብሰል ይጠቀሙበታል። የዚህ ወንዝ ሙቀት በጣም ከፍተኛ ከመሆኑ የተነሳ አስገራሚ ቢሆንም ክስተቱን ግን ሚስጥራዊ ያደርገዋል። ክስተቱን አስገራሚ የሚያደርገውም ይህንን ውሃ የሚያፈላው ምንድነው የሚለው ነገር አለመታወቁ ነው። እንደ ጂኦፊዚክስ ባለሙያው አንድሬስ ገለጻ አብዛኛውን ጊዜ የሚፈላው ውሃ የሚገኘው ከነቁ እሳተ ገሞራዎች ወይንም ከከርሰ ምድር የቀለጠ ድንጋይ ማግማ ጋር በተያያዙ ቦታዎች ላይ ነው። ለምሳሌ በአሜሪካ ውስጥ የሚገኘው የዮሎስተን ብሔራዊ ፓርክ ውስጥ እንደሚገኘው ውሃ። ነገር ግን በማያንቱያካ ከተማ ዙሪያ ምንም አይነት ንቁ እሳተ ገሞራ የለም። ታዲያ ይህንን ውሃ በከፍተኛ ደረጃ የሚያሞቀው ምንድን ነው? ባለፉት ዘመናት የዚህች ከተማ ነዋሪዎች ወንዙ አስማታዊ የመንፈስ ኃይል እንዳለው ያምኑ ነበር። ለመንፈሳዊና ለሕክምና አገልግሎትም ይጠቀሙበት ነበር። ሩሶ እንደሚገመተው ከከርሰ ምድር የሚወጡ በጣም ሙቅ የሆኑ የጂኦተርማል ውሃዎች በመሬት ስንጥቆች በኩል ፈልቀው በመውጣት ወንዙን ያሞቁታል። ነገር ግን ይህ ግምት እስካሁን በሳይንስ አልተረጋገጠም። እስከዚያው ግን እንስሳቶች በአጋጣሚ ወደ ወንዙ ውስጥ ቢወድቁ ምን እንደሚፈጠር አስቡት።
ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ